ሰላም ሀዊ ነኝ። ዛሬ ፀጉሬን እንደምታዩት ነው። ራሴ ነኝ የሰራሁት ምናምን ነገር ፀጉሬን እየተጫወትኩበት ነው የምላችሁ እና ዛሬ ምንድን ነው ፀጉሬን እታጠባለሁ፣ እሰራለሁ እና ደግሞ ከቤት ፊት እናቀባለሁ ብያለሁ እና እሱ ፕሮሰስ አብረን እናያለን ማለት ነው ምን እንደሚወስድ። ፋይናል ኤግዛም 1-2 ሳምንት 3 ሳምንት ያለው እና ከዛ በፊት ደግሞ በጣም ብዙ አሳይመንቶች አሉ፣ ፕራክቲካል ናቸው። ስለዚህ እንዲሆኛል ከዚህ በኋላ ማለት ነው። ስለዚህ ፀጉሬን ዛሬ በቃ ፏፏ እናደርጋታለን። አብራችን ቆዩ። እዚህ ጋር እንግዲህ እንደምታዩት ወገቤን ጠበቅ አድርጌ ፀጉሬን ወደ ማበጠር ነበር የገባው። እንዲህ ሲታይ ጸባይኛ ይመስላለሁ፣ እንዳይመስላችሁ ውሃው ነው አክቹሊ ጨዋማ ውሃ ነው ያለንበት አካባቢ ምናምን እና እንደዚህ ነው እንቀቀሉ። በቃ እንደምታዩት እና በጣም ከባድ ነው። ቪው ይላል እዚህ ጋር እያየድስ ነው እንዴት እንደሚያምር። ሁሌ በቃ ጠዋት ተነስተን እዚህ ጋር ለመቆም በቃ እየተገፋፋን ነው ነው የምላችሁ። በጣም ነው የሚያምረው በቃ ቦታው እና ደግሞ ሳታስቡት ነው የሚጨለመው። እንግዲህ ቀጣዩ ስራችን ደግሞ መታጠብ ነው። ወደ መታጠብ ነበር የገባሁት ምክንያቱም ዶርም መታጠበው ባይዘውይ ሌላ ቦታ አሁን የሚመች ቦታ በዚህ ሰዓት የለም። ኦልሞስት እየመሸ ነገር ስለሆነ ሰዓቱ አይመችም። ታች ወርዶ ለመታጠብም ሻወር ቤት ለመታጠብም አይመችም። ግዴታ ዶርም መታጠብ ነበረብኝ እና እንዳልኳችሁ ነው ፀጉራችን በጣም ነው የሚነቃቀለው። በጣም ፀጉር ያሳሳል ውሃው። ያው ግን ቁመት ላይ ብዙ እንትን አታዩም። ታጠቤን ጨረስኩኝ። ስለመሸ ይሄን አቀባለሁ ያልኳቸው የነበረውንም ተውኩትኝ። ከዛ በቃ ቀጣይ ፀጉሬን ሸብ አድርጌ ያስያዝኳትኝና በቀጣዩ ቀን ወደ ክላስ መሄድ ነው። እና የሚገርማችሁ ደግሞ አዲስ ቦታ ነው። ይሄንን ቦታ እኔ ራሱ ከዚህ በፊት እኔ እዚህ ቦታ መጥቼ አላውቅም። እንግዲህ እዚህ ውስጥ ስንት አመት ስኖር እኔ ብቻ ሳልሆን አክቹሊ ጓደኞቼ የማያውቁትም። አዲስ ላብ ነው። ላቡ አዲስ አይደለም፣ ለኛ አዲስ ነው። እኛ እዚህ መተን ተምረን አናውቅም። እና ያው እኔ ሲያምር ምናምን ነገር እያልን ነበረ። በጣም ደስ ይላል። ኦንላይን ጆርናሊዝም የሚባል ኮርስ ነው የምንማረው እና ለሱ ነበር እዚህ የመጣ ነው እና ግዴታ ኮምፒውተር ምናምን ነገር ስለሚያስፈልገው ስለነበረ ትምህርቱ ለዛ ነው። ክላሱ በጣም ደስ ይላል። ከነማኪሻ ጋር ነበርን፣ ያብም ነበረች፣ አዱም ነበረች እንደምታዩቸው። ከዛ በቃ ደስ ይል ነበረ። እዚህ ጋር ከአንድ የክላሳችን ሻበል አጠገብ ተቀምጬ ኮምፒውተሩን አታይም ብሎ ነው መሰለኝ ሸፈን አደረጉ። ምን እንደሆነ ሀሳብ አልገባኝም። ከዛ እኔም በቃ ስራዬን ብዬ ቁዝም አልኩኝ ማለት ነው። እሱ ካላሳየኝ መቼስ ምን አደርጋለሁ? ያላችሁኝ ተስፋዎች እናንተ ናችሁ። አዎ የግጥሜ ርዕስ ነፃነት ምን ይላል? ነፃነት ምን ይላል? በቃ የህይወት ግጥም እንደዚህ ራሷን እንዲህ ኩርኩር እያደረገ ነበር ሲያሰቃት የነበረው። እቺ ደግሞ ምሳ የምንበላባት ስፓታችን ነች። አያ ህይወት አደራ እዚህ ጋር ቃል እየገባሁኝ ነው። በእኔም በሚያዩት ልጆች፣ በእኔ በተመልካቾች፣ በኦዲየንሶች ስም ግጥምሽ በጣም ቆንጆ ነው እያልኩኝ ነው እዚህ ጋር ነው። ያ ጉሯን ቻሉት። በዚህ ኮሌታ እንዳትበር ነው የምንፈራው። ኮሌታስ እንዲረዘመ ማለት እውቀትሽ ብዙ ነው ማለት ነው። ግን እኮ ገዝቼው ነው ቀሉን ተውትና አሁን እዚህ ጋር ይሄን ለመቀባት እየሞከርኩ ሳይሆን ሀዊ እየቀባችኝ ነው። መቼስ ከሷ አላሳወድኩም። ሀዊ ማለት ባይዘዊ እንደ እናቴ ትመስለኛለች አንዳንድ ጊዜ ሴትዮ ላከች እንደ ሰላይ ነገር ምናምን ነገር እላለሁ። ከዛ በቃ ቀጣይ ፀጉሬን ታጠብኩኝና በጣም እንዳይረዝም ብዬ ነው የተውኩትኝ። እሱን ካስገባሁኝ ማለት ነው ፀጉር ቤት ሄጄ እዛው ግቢ ውስጥ እዛው ብሎካችን ላይ ፀጉር ቤት አለና ፀጉሬን እዛ ተሰራሁኝና መጥቼ ካስክ ነበር አክቹሊ የገባሁት። ካስክ ብቻ ነበር። ከዛ ፀጉሬ ይሄን ይመስላል እንደምታዩት። ያው ቮሊዩማም ቆንጆ ነው ምናምን። ስትሰራ ታምራለች እኮ ታምራለች። ስትበጠር ነው ችግሯ። ትንሽ ስታበጥሩት ምናምን በቃ ያትናት አይ ቆንጆ አያችሁት ይናና እና ፀሐይ ላይ ሲኮን ብቻ ነው ይሄን ነው የሚያስታውቀው ምናምን። አክቹሊ ፀጉር ያጠነከራል ተብሎ ነው የጀመርኩት። እኔ ይሄን መቀባት በአመት አንዴ ምናምን እቀባለሁ። የቦበስኩ ሰዓት እና ዩ ጋይስ አይ ላቭ ዩ። ከተመቻችሁ ይሄንን ቪዲዮ
ሼር ላይክ ሰብስክራይብ አድርጉ ቤተሰብ እንሁን I love you guys thank you for watching bye